በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ቤተሰቦች ባላችሁበት የእግዚአብሔር ሰላም ከኔም ከእናንተ ጋር የሚሆን እያልኩ እንዴት ናችሁ? እንዴት ቆያችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ አንድ ነገር ለመናገር ነው የመጣሁት። እሱም ምንድነው ካላችሁኝ በሚቀጥለው ከ1 እስከ 9 የሚደረድራቸው የቤተ ክርስቲያን ፈተናዎችን በቻልኩ እናገራለሁ። እናንተም ይህንን ቪዲዮ ሁሉም ሰው ጋር ይደርስልኝ ዘንድ ሼር እንድታደርጉልኝ ጠይቃችኋለሁ። እሱም በዚህን ሰሞን አንድ ዘማሪት በዛን ጊዜ ዲያቆን የነበረው አሁን ደግሞ ቄስ ሆኖ እያገለገለ ያለው ቄስ እስጢፋኖስ ደበቤ እንዲያረገኝ የሚባል ነገር በጣም ሰምታችኋል ሁላችሁም። በዚህ ሰሞን በቤተ ክርስቲያን ዙሪያ ትልቅ መነጋገሪያ የሆነ እሱ ነው። ሁላችን እንደምናውቀው ብዙዎቻችን ቅራስ ብሎናል፣ ብዙዎቻችን ደግሞ መሳለቃ ሆነናል። በዚህ የተነሳ ቤተ ክርስቲያን መሳለቃ ሆናለች። የአባቶች ክብር ወርዷል። የአባቶች በሰዎች ዘንድ የመወደድ ወይም ደግሞ የመከበር በጣም ቀንሷል ማለት ነው። ከእንግዲህ ወዲህ ማንም ንስሐ አባቱን ወይም ደግሞ አንድ ካህን እንዳያምን ተደርጓል ማለት ነው። ይሄ ነገር እውነት ይሁን ውሸት ይሁን ለእግዚአብሔር እንተው። ነገር ግን ከዚህ ጎን ለጎን እውነታዎች አሉ። ልጅቷ ወይን እውነቷን ነው፣ ግን ከ15 ዓመት በኋላ ያኔ እንዳትናገር ወይን ያደረጋል ሊኖር ይችላል፣ ወይም ደግሞ የአፏን እንድትይዝ የሆነ ነገር ተደርጋም ይሆናል። ምስጢሩን ለእግዚአብሔርና ለውስጥ አዋቂዎች እንተው። ነገር ግን እኔ ዛሬ የምናገረው በዚህ ቪዲዮ ላይ ሁላችሁም እንድሰሙኝ የሚፈልገው ምንድን ነው? አሁን ይሄ ካህን አገልግሎት ሄደን ደፈሩኝ ነው ያለችው። እኔ ደግሞ እሷን አይደለም እውነታውን እናገራለሁ። ሌሎቹን ነው የምናገረው፣ ሌሎቹ ማለት ነው። ለምሳሌ አሁን በቤተክርስቲያን ውስጥ የበዛ አንድ ዘማሪ፣ አንድ ሰባኪ፣ አንድ ሴት አገልጋይ ሁለት ሆኖ ለአገልግሎት ሄዳሉ። ማድራቸው መንገድ ላይ ነው። መሸብን እያሉ መንገድ ላይ ነው የሚያድሩ። ይህንን ብዙዎቻችን የምናውቀው ሀቅ ነው፣ የማንክደው ነገር ነው። አሁንማ ሄዶ ሰባኪ የሆነ ቦታ ሲጠራ ዲያቆኒሙን ካህኑን የሆነ ቦታ ላግለው ሲጠራ ዘማሪ ማን ነው ብሎ ይጠይቀዋል። ሴት ካልሆነች አይሄድም። ማናት እሷ ብሎ ከጠየቀ በኋላ ስልኳን ስጡኝ ብሎ አብሬ እንሄዳለን፣ መነሻችን ከዚህ ቦታ ይሆን፣ ቁርሳችን እዚህ ቦታ እንበላለን ብሎ ተነጋግሮ ይሄዳሉ። ይህንን ብዙዎቻችን የምናውቀው ሀቅ ነው። ከሰው ቢደበቅ ከእግዚአብሔር አይደበቅም ማለት ነው። ስለዚህ አሁን በዚች ልጅ ላይ የደረሰው ወይም ደግሞ ደረስብኝ ያለችው እውነትም ሊሆን ይችላል። ብዙ ደፋሪዎች አሉ ማለት ነው። ስለዚህ አሁን የምናገረውን በሚዛናዊ ውሰዱልኝ። እንዴት ነው? ተንኮለኞች አሉ፣ ትክክለኛ ካህናት አሉ፣ ትክክለኛ ሰባኪያን አሉ፣ ወራዳዎችን ሰባኪዎችም አሉ ማለት ነው። አሁን የምናገረው ስለ ወራዶች ነው እንጂ ስለ ትክክለኛ ስለሆኑ ለቤተ ክርስቲያን ለሚራሩ አባቶች ለነሱ አላወራም። እና አሁን ይህንን በኋላ አመጣበታለሁ። ይህን በደንብ ዘርዘር አድርጌ እናገራለሁ። ሰዎቹንም እንደውም ከነፎቷቸው ብዙ ካህናት፣ ብዙ ዲያቆናት፣ ብዙ ማዘምራን አሉና እነሱንም ስማቸውንም ባናነሳ እንኳን ግብራቸው እናነሳላችኋለን። ለምንድን ነው የማነሳ? ሐሜት አይደለም፣ እንድንማርበት ነው፣ ጥንቃቄ እንድናደርግ ነው። ዘመኑ ከፍቷል። ሁላችንም መግባና መውጫችን ተዛብቶብናል ማለት ነው። በተለይ አገልጋዮች ተዛብቶብናል። በጣም ነው የተሳሳስ ነው። ካህናቱ በጣም ተሳስተዋል። መነኮሳቱ በጣም ተሳስተዋል። ቤተ ክርስቲያኒቷ ከውጭ ፈተና ይልቅ የውስጧ ፈተና በጣም በዝቶባታል። ስለዚህ መቼስ ነገር ይጠፋል ማለት አይደለም፣ ይሁዳ አልጠፋምና። ከዛ በፊት ግን በአንድ ርዕሰ ጉዳይ ጀምራለሁ።
ስመ ክርስትና ሁላችንም እናውቀዋለን። ክርስቲያን ለመባል ወይም ደግሞ የሥላሴ ልጅነት ለማግኘት ምን ያስፈልገናል? መጀመሪያ ስመ ክርስትናን ያስፈልገናል ማለት ነው። ስመ ክርስትና ደግሞ የሚወጣልን መች ነው? በዕለተ ክርስትና ወይም ደግሞ በሰማና ወይም በአርባችን ይሰጠናል። ካህናት ስም ያወጡልናል በመንፈስ ቅዱስ አማካኝነት ማለት ነው። ነገር ግን ከጊዜ በኋላ ይህ ስመ ክርስትና ባለማስታወሳችን፣ ባለማክበራችን፣ ባለመውደዳችን እንረሳዋና ከጊዜ በኋላ ስለ ክርስትና ሲገባን ወይም ደግሞ በጸሎት ላይ ስንቸገር ምንድን ነው የምናደርገው? ስመ ክርስትናችን ልናስታውሰው አንችልም። ነገር ግን ከዛ በኋላ ምንድን ነው አንዱን ካህን መንገድ ላይ እናገኝና ስመ ክርስትናን አውጣልን፣ ሰይምልኝ እንለዋለን። ይሄ በጣም ስህተት ነው። እንዲህ እንዳታደርጉ። እንዲህ ያደረጋችሁ ካላችሁ ልብ ብላችሁ ወደ ኋላ መመለስ ያስፈልጋል። ስመ ክርስትና በመንገድ ላይ ማውጣትም አይቻልም። ስመ ክርስትና ማለት የመጽሐፍት ስም በላይ በሰማይ የተመዘገብንበት በሥላሴ ዘንድ የምንታወቅበት በቅዱሳን ዘንድ የምንታወቅበት ስም ነው። ያንን ስም ለማውጣት ደግሞ ራሱን የቻለውን ጸሎት ያስፈልጋል። ራሱን የቻለው ስርዓት ያስፈልጋል። አለበለዛ ግን አሁን እያየን እንዳለው ማን ካህን ይሁን ምን ይሁን ስመ ክርስትናን ያወጣል። ነገር ግን እንዲህ አይደረግም። ስመ ክርስትናችን ብንችል ማስታወስ ካልቻለ ደግሞ ወደ ኋላ መለስ ብለን ቤተሰቦቻችን መጠየቅ። ቤተሰቦቻችንም ሊነግሩን ካልቻሉ፣ ሊያስታውሱ ካልቻሉ ምንድን ነው የምናደርገው? ከንስሐ አባታችን ጋር ተመካክረን በዕለተ ክርስትና ወይም ደግሞ ክርስትና በ40 እና በ80 ሲኖር ያንን ቀን ለዛ ቦታ ለሚያስፈልገው ከካህናቱ ጋር ከተወያየን ከተመካከርን በኋላ በዛ ክርስትና ስነስርዓቱ ላይ እንገናኛለን። እዛ ተገኝተን ጸሎቱን አሜን ብለን በዛ ቦታ ቆመን ለዛች ሕፃን ወይም ደግሞ ለዛ በዕለቱ ክርስትና ከተነሳ ሰው ጋር ሆነን ለሱ ስመ ክርስትና ያወጣለት ካህን ለንም ያወጣል ማለት ነው። ስመ ክርስትና እንደዚህ ነው የምሰየሙ። ስመ ክርስትና እንደዚህ ነው የምሰየመው እንጂ ዝም ብሎ በሜዳ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይኩን ስምከ አይባልም፣ አይደረግም። ስርዓተ ቤተክርስቲያንም አይደለም። ስለዚህ አሁን ብዙዎቻችን የምናውቀው በተለይ በዚህ በሶሻል ሚዲያ እየደወሉ ስመ ክርስትና አውጣልኝ፣ ስመ ክርስትና ጠፋኝ የሚሉ እህት ወንድሞች አሉ። እነሱ ባለማወቃቸው ነው እንደሚያደርጉት የሚሉ። ነገር ግን አዋቂው ደግሞ አሃይ ስርዓቱ እንዲህ ነው ማለት ሲገባው ለራሱ ጥቅምና ለራሱ በቃ ከራሱ ጋር ያገናኝና ስመ ክርስትና ያወጣሉ ይላል። አሁን አንድ አባት የማውቀው ለ300 ልጆች ስመ ክርስትና ነው ያወጡ። እንዲሁ በስልክ በቃ ስምሽ ማን ነበር? እንዲሁ 300 ልጆች። እነዚህ ልጆች ስመ ክርስትናቸው ከአጋንንት ጋር አይጋፈጥላቸውም። ለምን? በቃ ቀላል። በየትኛው ኃይል ነው ታዲያ? ስም እኮ ኃይል ሲኖረዋል የሚፈራ። ለምሳሌ ገብርኤል ስንል አጋንንት ይፈራል፣ ጻድቁ ስንል አጋንንቱ ይፈራል። ለምን? ስማቸው ለአጋንንት እሳት ነው ማለት ነው። ለአጋንንት እሳት ነው። ስለዚህ የእኛ ስመ ክርስትና ምንድን ነው? ኃይል ያሌለው ስመ ክርስትና ሆነብን። ኃይል ያሌለው ዝም ብሎ በሜዳ ተሰየመ። በሜዳ ዝም ብሎ ይወጣለን። ዝም ብሎ በሜዳ የምንጠራበት በሰማይ እንጠራበት የምናውቀው ነገር የለም። ነገር ግን ከስርዓቱ ፈቀቅ ካልን በኋላ ብዙ ስህተት ነው ያደረግነው። ስለዚህ እንዲህ አይደረግ። ስመ ክርስትና የምሰየመው ማች ነው? በዕለተ ክርስትና አሁን እንዳልኳቸው በዛ መልክ ስመ ክርስትና ይሰየምና ያ ካህን ስመ ክርስትናችን ያወጣልናል። ከዛ በኋላ ክርስትና ከተነሳው ሰው ጋር ሆነን ለማይናለው ያን ያለ ስመ ክርስትናችን የተሰየመልን ቅዳሴ ገብተን ስርዓቱን ጨርሰን ከመጣን በኋላ ቅዳሴ ገብተን አስቀድሰን ስጋ ወደሙን ተቀብለን መውጣት አለበት። ስጋ ወደሙን ተቀብለን መውጣት አለበት። መጀመሪያ ቀኖናችን እንጨርሳለን። ከንስሐ አባታችን ጋር ቀኖናችን ጨርሰን ከዛ ስመ ክርስትናችን አስተካክለን ከዛ ገብተን አስቀድሰን ስጋ ወደሙን ተቀበልን እንወጣለን እንጂ ዝም ብሎ በሜዳ ስመ ክርስትና አይሰየምም። በቲክቶኩ፣ በቴሌግራም፣ በኢንስታግራም
በዋትስአፕ ስመ ክርስትናን የምታሰይሙ ስመ ክርስትናን አውጡልን ብላችሁ ካህናት ጋር የምትደውሉ የደወላችሁ አስተካክሉ። አንድ ሁለተኛ ልትደውሉ ያሰባችሁ ደግሞ ወደ ቤተ ክርስቲያን ሄዳችሁ በጸሎቱ ላይ ተሳትፋችሁ ስመ ክርስትናችሁ ሰየማል እንጂ በአየር ላይ አይሆንም። ይህንን በደንብ አስቡበት። ከስመ ክርስትና ጋር የተያያዘው አስቡበት። አንደኛ ይሄ ነው። ሁለተኛ ከንስሐ አባት ጋር የተያያዘው ንስሐ አባት መሆን የሚችለው ማን ነው? መነኮሳት ወይስ ቀሳውስት? ብዙዎቻችን የምናውቀው ከገዳም አንድ መነኩሴ ያለኝ ከእንደዚህ አይነት ገዳም አንድ መነኩሴ ያለኝ የምንል ነው። ነገር ግን መነኩሴ ንስሐ አባት ሊሆንም አይችልም። ስርዓቱን የማታውቁ ከሆነ የቤተ ክርስቲያን ስርዓት መማር። ማኑ ንስሐ አባት መሆን የሚችለው? ካህን ብቻ። ካህን አያችሁት? ካህን ብቻ የሚሆንበት ምክንያት ካህን ሁለት ምክንያት ነው የማነሳላቸው። ካህን በዚህ ዓለም ላይ ለሰዎች አገልጋይ ሆኖ የተሰጡ አባቶች ናቸው። እነሱ ዓለም ውስጥ እየኖሩ እግዚአብሔርን ሰውንም የሚያገለግሉ ናቸው። መነኮሳት ግን የሞቱ ናቸው። የሞተ ሰው እንዴት ከስጋውያን ጋር እዚህ እንትን ይላል? ይሄ አይደረግም። ምክንያቱም ካህን ለሕዝብ የተሰጠን፣ መነኩሴ ግን የሞት የተገነዘ እንደውም የሞቱን ቁርባን ያወጣ ነው። የሞቱን ቁርባን 40ውን ጠብቆ ሙቻለሁ፣ እኔ ከዚህ ዓለም ሰዎች ጋር ህብረት የለኝም፣ ከዚህ ዓለም ሰዎች ጋር ምንም ግንኙነት የለኝም፣ ከዚህ ዓለም ሱስ ከዚህ ዓለም ፍላጎት ጋር ምንም ግንኙነት የለኝም ብሎ ራሱን ያስቀበረ በውዴታ ፈቅዶ ከዓለም የተለየ ነው። ከዓለም የተለየ መነኩሴ መጣና እኔ ንስሐ አባት ሊሆንልህ ካለ የሞቴ ሰው ለምሳሌ የሞቴ ሰው አይደለ? ካህና መነኮሳት የሞቱ ናቸው አይደለ? በምድር እንደውም የተገነዙ ነው አይደለ? የተገነዙ ናቸው። ከዛ በኋላስ አሁን ለምሳሌ ንስሐ አባቴ ጻድቁ ነው ብል ይሆናል? ለምን አይሆንም? ስርዓቱም አይፈቅድም። ስለዚህ መነኮሳት ንስሐ አባት አይሆኑም። በጸሎት ሊረዷቸው ይችላሉ። ግን ንስሐ አባት አይሆኑም። ንስሐ አባት የሚሆነው ካህንና ካህን ብቻ ነው። ለምሳሌ ደግሞ መነኮሳት አሁን ለምሳሌ ብዙዎቹ መነኮሳት ንስሐ አባትን እያሉ በቃ ዝናቸውን ትከሻቸውን ድርበብ እያደረጉ እየበዙ መጥቷል። ይህ ስርዓተ ቤተ ክርስቲያን አይደለም። መነኩሴ ንስሐ አባት አይሆንም። ምክንያቱም አሁን ለምሳሌ መነኩሴ ከዓለም የተለየ ነው ብሌናል አይደል? መነኩሴ ከዓለም የተለየ ነው ብሌናል አይደል? ከዛ በኋላ ሴት ልጅ ይሄ መነኩሴ ጋር ስትሄድ ምን ብላ ንስሐ የምትገባ? ዝሙት አድርጋለሁ ነው። ከዛ ከዚህ ከመነኩሴ ጋር ስለ ዝሙት ልታወራ ነው ወይም ደግሞ ባል ያላት ከሆነ ደግሞ ይሄ መነኩሴ ስለ ትዳር ምንም ማቆ ነገር የለም። እንዴት ነው ንስሐ የሚሰጠው? አያችሁት? ስህተታችን ብዙ ነው ማለት ነው። ስለ ትዳር የሚያውቁ ነው ስለ ትዳር የምናማክራቸው ካህናት፣ ስለ ትዳር የሚያውቁ። ይህ መነኩሴ ስለ ትዳር ምንም ማቆ ነገር የለም። ወንድም ዝሙት ሰራው ብል ዝሙቱ ምን እንደሆነ አያውቁም። ሴቷም ዝሙት ሰራ ብላ ሄዳ ንስሐ ብትገባ ዝሙት ምን እንደሆነ የማያውቅ ዝሙትን ልናለማምደው ነው ማለት ነው መነኮሳትን። ያችሁ ስህተታችን መነኮሳትን ዝሙትን ልናለማምደው ነው ማለት ነው። ዝሙት እንደዚህ አይነት ነው፣ እንደዚህ አድርግ ወደኩ እናንተ ሞክር ነው ያለንለው። አንተ ሞክር ነው ያለንለው መነኮሴ። ይሄ በጣም ስህተት ነው። ስለዚህ ንስሐ አባታችሁ ማን ነው? ካህን ብቻ ነው ማለት ነው። ካህን ስለ ትዳር ያውቃል፣ ስለ ሁለገብ ያውቃል፣ ስለ ኑሮ ሂደትን፣ ስለ ኑሮ ውድነትን፣ ስለ ኑሮ ደግነትም ያውቃል። ስለዚህ ንስሐ ማን ጋር ነው የምንገባ? ንስሐ አባታችን ማን ነው? ካህን ብቻ ነው የሚሆነው። ብዙዎቻችን ስተን መነኮሳት እያልን ነበር። መነኮሳትን አስቴ ናቸው፣ እኛም ስተን አሳት ናቸው። እንዲህ በሉ። ይሄኛ በደንብ
በደንብ ልናስብበት የሚገባ ነው። ስለ ንስሐ ጉዳይ ማን ጋር ነው ንስሐ የሚገባ ማለት ያስፈልጋል። አሁን ብዙ መነኮሳት ከንስሐ ልጆቻቸው ጋር የሚተኙበት ምክንያት ምንድን ነው? አሁን ለምሳሌ ባለፈው ወደ ባህር ዳር አካባቢ አንድ አባት አንድ መነኩሴ የሆነችው ደፍሯት ከእሷ ልጅ ወልደዋል አይደለ? አሁን እሱ ንስሐ አባት ነው አይደል? በቃ ሲሄድን ሴቶች የሚሄዱና ስለ ውስጣቸው እንዲህ ይሉና የዝሙት ፍላጎት እንዲኖርበት አደረጉ ማለት ነው። የዝሙት ፍላጎት እንዲኖሩበት አደረጉ። ስለዚህ ከዛ በኋላ ምን ያደርጋል? አጋንንቱም ተጨምሮበት የስጋ ፍቃዱም ተጨምሮበት ከዛ ምንድን ነው ወደ መድፈር ይገባል ማለት ነው። እግዚአብሔር ይጠብቀን። ስለዚህ መነኩሴ ንስሐ አባት አይሆንም ነው። ማን ነው? ካህን ነው ማለት ነው። በደንብ እንትባሉ። ስለዚህ ሌላ ደግሞ ስለ አገልጋዮቹ ነው ደግሞ የሚመለሱ። ወደ አገልጋዮቹ ነው የሚመለሱ። አገልጋዮች በብዛት የቤተ ክርስቲያናችን አገልጋዮች ብዙዎቹ ቅድም በመግባው ላይ እንዳነሳሁት ብዙዎቹ በዚህ መንፈስ የተያዙ ናቸው። በዚህ መንፈስ ተይዞ ብቻ አይደለም ከሚገርማችሁ አገልጋዮች የሚቆጣጠራቸው ሰው የለም። የሚቆጣጠራቸው ንስሐ ነው። ነገር ግን ብዙ አገልጋዮች ስለ ንስሐ መግባት እንጂ ንስሐ አይገቡም። ንስሐ ግቡ ነው እንጂ ንስሐ አይገቡም። ብዙ ሰባኪያን ንስሐ ግቡ ነው እንጂ ንስሐ አይገቡም። ብዙ ዘማሪያን ስለ ንስሐ ይዘምራሉ እንጂ ንስሐ አይገቡም። ይሄ እንዴት ነው የሚታየው? በብዛት አሁን እኛ የምናውቀው አገልጋዮቹ እንዲሆኑ ነው። ከሚገርማችሁ ነገር ከንስሐ ልጆቻችሁ ላይ የሚወልዱ ካህናት አሉ፣ መነኮሳትም አሉ። ከሚገርማችሁ እኔም ማቆ በቅርብ ከንስሐ ልጆቻቸው ላይ የሚወልዱ ሰዎች አሉ። ቤት ረጫለሁ በማለት ይሄዳል። ከዛስ ልብስ ያስወልቃል፣ በራቁቷን ያጠምቃታል። ከዛ ምንድን ነው የሚፈጠረው? ይሄ ብዙዎቹ እኮ አሁን ብንጠይቃቸው ለምን ከክርስትና ወጣችሁ ቢባሉ እኮ አሁን እቺ ዘማሪት ናርስ እሷ ጎበዝ ነች፣ በቃ ጠንክራ ቀረች። ነገር ግን እንደውም ሄዳ ነበር ያለ ሃይማኖቷ ቀይራ ነበር ያለ። ለምን? በዚህ ንዴት ነው ብዙዎቹ ከክርስትና የወጡ። በዚህ ጥቃት ነው። በዚህ ጥቃት መብራት ታሳያችሁ። በዚህ ጥቃት እንዴ አሁን እኔ የማውቀው ባለፈው ከአንድ ወር በፊት አንድ ካህን እኔ በማገለግልበት ከንስሐ ልጆች ወለደ። ብዙ ልጆች አሉ። ከዛ አንዱ ሄድና ለሰበካው ደብዳቤ ያስገባለትና በቃ አባቴ እሱ ነው፣ እሱ ደግሞ እንዲረዳኝ አላቸውና ለሰበካው ምን ቢያደርገው ጥሩ ነው? እዛው አፈነ። ካህኑ ገበዝ ነው። በቅርብ ጊዜ ከልጁ ጋር ተነጋግረን በዚህ በሚዲያ አመጣለን። ከልጁ ጋር ተነጋግረን እና ብዙዎቹ ካህናት አሉ። እግዚአብሔር ልቦና ይስጣችሁ። ብዙ መነኮሳት አሉ። እንዴ መነኩሴ ሆኖ እኮ ገርል ፍሬንድ የሚባለውን የያዙ ብዙዎች አሉ እኮ መብርሃንን። እንዴ በተለይ በቃ ከሴት ጋር ያላቸው ግንኙነት በጣም ከባድ ነው። ይህን እንዲህ ስል ስም ማጥፋት አይደለም፣ የማንም ስም የጠራው ስላልሆነ ማለት ነው። ሁላችን የምናውቀው ጉዳይ ነው። ይህ ቤተክርስቲያን ፈተና ነው። መናፍቃንም ስቆብናል፣ ማንም ስቆብናል። እኛ ብንናገር ምንም አይደለም። ስለዚህ ከንስሐ ልጆቻቸው የሚወልዱ ሰዎች አሉ። ይገርማቸዋል። ካህናት፣ መነኮሳት እንዲህ አሁን ነው እንዲህ ሴት መነኩሴ ሆና ገዳም የሆነች እሱም ወንድ መነኩሴ ሆኖ ከተማ ተከራይቶ እየኖረ ወንድሜ ነው ብላ እኮ መታ ከሱ ጋር የምትገናኛለች እኮ። እንዴ ወንድሜ ነው ዘመዴ ነው እያለች ከሱ ጋር የምትኖረው ሳምንት፣ 2 ሳምንት፣ 3 ሳምንት እሱ ጋር የምትቀመጣለች እኮ። እንዴ
በዚህ ሰበብ ከምንኩስናቸው ወጥቶ ወልዶ ሰራተኛ በሰው ቤት የተቀጠሩ የሉም እንዴ? በቃ የሚጠብቃቸው የለም። በቃ መነኮሳትን የሚቆጣጠራቸው የለም። እንደፈለጉ ሄድና ኧረ እኔ መነኩሳለሁ ይላል። ሄድና መነኮስና ወይም ደግሞ ልብሱን ከገባ ይገዛና መንኩሻለሁ ብሎ ይመጣል አለ። መንኩሻለሁ ብሎ ይመጣል። እንዲህ ይህ ስርዓት አይደለም እንዴ? አሁንማ ሶሻል ሚዲያ ላይ ወጥቶ እኮ ለማኝ ሆነዋል እኮ። በቃ መነኮሳቱ ለማኝ ተሳዳቢ ሆነዋል እኮ። አንዳንዱ እንደውም ራስታ ነው ራስታ። እኔም የገረመኝ ማለት ነው በመፍራት ነው። በደንብ ስሙኝ። በዚህን ይሁን ጊዜ ለአገልግሎት ሄዳለሁ ክፍለ ሀገር ሳንነግረው ሄድን። እኛ ያለነው ሌላ ቦታ ነው ያልናቸው። ነገር ግን ስላልተመቸን እየመጣን ሳንላቸው ሄድን። ስንሄድ ሞኖክሴ ነው ሴት መነኩሴ ታፏ መሃል ቁጭ ብሎ ሹሩባ ያሰራል። ጭኗ መሃል ገብቶ ሹሩባ ያሰራል። መነኩሴ ሹሩባ ያሰራል። ምን ልንለው ነው አሁን? ይሄንን እሱስ ምን ይሰማዋል? አስባችሁታል? ሴት ልጅ ጭኗ መሃል ቁጭ ብሎ እግሯን እንዲተደግፍ መሃሏ ገብቶ ጡቷ ላይ እንዲተደግፈው ጡቷ ላይ ተደግፈው ምን ሊሆን ነው? አያችሁት? ይሄውን ምላቸውበት ብዙዎቹ አመንኩስሻለሁ እያሉ ወጣት የሆኑ ሴቶችን ከቤተሰቦቻቸው እያስኮበለሉ ትንሽ ሳምንት ገዳም ትቀመጣለች። ከዛ በኋላ ከሱ ጋር የፈለገችውን ታደርግና ከዛ ደግሞ ተመልሳ ትገባለች፣ ወይም ደግሞ ተናዳ መናፍቅት ይሆናለች። በቃ የሚቆጣጠር የለም። በቃ የቤተ ክርስቲያናችን ለዘመናት የተሰደበችው በዚህ የተነሳ ነው። አሁን የምላቸውባት ባለፈው አንዲች እህታችን ሙኑክሴ ወጥቶ እንዲገባ ላይ ቁጭ ብሎ ወይም ደግሞ ሳንቲም እንዲ አድርጉኝ ብሎ በዚህ መለመን ይችላል ወይ? ከዛ ምን ብላ ጥሩ ነው። በጣም ሰደባት። ስለዚህ የመነኮሳት ሕግ ጠፍቷል። የቤተ ክርስቲያን ሕግ ጠፍተዋል ማለት ነው። ስለዚህ ይሄ ምንድን ነው? ከምን የተነሳ ነው? ሀገር ስብከቶች ማቃቸው ወረዳው ማቃቸው በቃ ለምንኩስና ነው የሚሮጡ። እኔ ካህን ነኝ እያሉ እየሮጡ። ስለዚህ ምንድን ነው የነዚህን ሰዎች ሕግ ማቅጫ ንሳ ነው አይደለ? መቅጫ ግን በዚያ አይቀጡም። ስለዚህ አንድ በጥፋት ሌላው የሚያሳዝናቸው ካህን ግብረ ሰዶም አለ። እመብርሃን ካህን ግብረ ሰዶም አለ። በ2015 ወደ 9ኛ ወር አካባቢ አንድ ዘማሪና አንድ ካህን ሁለቱም ወንድ ናቸው፣ አንድ ቦታ ይተኛሉ። ከሚገርማችሁ ይህንን ስናገር እያዘንኩ ነው የምናገረው፣ እንድትማሩበት ነው። ወንዱን ዘማሪ ሌሊት ተነስቶ ደፈረው። ወንዱን ዘማሪ የሩቅ አይደለም፣ እዚሁ እኛ ያለንበት አካባቢ እኮ ነው። ሌሊት ተነስቶ ደፈረው። ከዛ ጮት ተነሳ። ከዛ እንዴት ይናገራል ታዲያ? ዝም ተባልና ታውት አያችሁ። አሁን ሴት ልጅ ደፋር አይደለም የምትለው፣ እንደውም ሴት ልጅ አይደለም ወንድ ደፋሪ ካህን አለ ማለት ነው። ወንድ ደፋሪ ካህን አለ። የቤተ ክርስቲያን ካህን ነው፣ ሰባኪ ነው፣ ቀዳሽ ነው፣ ግን ደፋሪ ነው። ከዛ በኋላ ምንም እንዳይናገሩ ዘማሪ በሆነ ነገር በቃ ዘማሪው ምንም ነገር እንዳይናገር ለዘማሪው ጉባኤ በቃ እሱ ሄዶ የሚያገለግልበት ጉባኤ በቃ ቀረብ ብሎ እንደ ማባበያ ነገር አደረገው። ይሄ ትክክል አይደለም። ሌላው የሚያሳዝናቸው እኔን የሚያሳዝነኝ ነገር እስቲ አንድ ነገር ሊጠይቃቸው በመዳናል የምታውቁ ከሆነ መልሱልኝ። አንድ ካህን ካገባ በኋላ ሚስቱን ይፈታል አይደለ? ከፈታ ይመነክሳል አይደል? ከመነኮሴ በኋላ ቆሞስ መሆን ይችላል? ለጵጵስና መታጨት ይችላል? ወይስ በዛ በምንኩስና ብቻ ነው የምቀጥለው? ይህን ብቻ መልሱልኝ፣ ግራ ስለገባኝ ነው። ይሄ ስርዓት ካለ እኔ ያላነበብኩት ያልተማርኩት ካለ እሰይ። ግን
ስርዓት ካልሆነ ባካችሁ በውስጥ በኩል ጻፉልኝ። አንድ ካህን ሆኖ ሚስቱ ወይን ፈቶ ሲጀመር ካህን አይፈታም፣ ግን ፈቶ እንበሉ አይደለ? ፈቶ እንበሉ። አሁን ሚስቱን ማስተዳደር ያልቻለ ወይም በቅዱሳን ስም ነው እያሳበቡ ወይን አርሴማ ውጣ ብላኝ ነው ወይን ገብርኤል ውጣ ብሎኝ ነው ይላሉ። እሱን የሚያጎጽጹ ለካህን አይደለም የሚባለው እምተውና ከዛ በኋላ ይሞኖክሳል አይደል? በምንኩስና መኖር የሚችለው አይ ትዳር አልፈልግም ካለ በምንኩስና አይደል? ነገር ግን ቆሞስ መሆን ይችላል ወይ? ቆሞስ መሆን ይችላል ወይ? ቆሞስ አንድ ሰዎች አሉ አገብቶ ፈቶ ልጆች ሴት ልጅ ወንድ ልጅ እያሉ ቆሞስ የሚባሉ ቁምስና ደግሞ ለጵጵስና የሚያደርስ መንገድ አይደለ? አሁን ሰው በኋላ ጳጳስ ሊሆን ነው ማለት ነው። ጳጳስ ሊሆን ነው ማለት ነው። ከጊዜ በኋላ ይሄ ማን እንደሆነ እነዚህ ሶስቱን ካህናት አመጣለሁ። ከቤተ ክርስቲያን ክብር አይበልጡም እነዚህ ሰዎች። ወንበዴም ናቸው፣ ሽፍቶች ናቸው። እኔ እንደኔ አንደኛው ይሄ ነው። ይሄ አሁን በሶሻል ሚዲያ ላይ የወጣውን ብቻ ነው እንጂ የምናውቀው ያልወጣው ስንት ጉድ አለ። ቤተክርስቲያናችን የሚያሰድቡ ቤተክርስቲያናችን አንገትን ለነገሩ ቤተክርስቲያን አንገታት ደሃ አንገት የሚደፉ ሰዎቹ ናቸው። ሌላ ጥያቄ የምጠይቃቸው ዲያቆን 2 ጊዜ በተክሊል ማግባት ይችላል ወይ? እባካቸው ይህንን መልሱን። ዲያቆን 2 ጊዜ በተክሊል ይችላል። ከዛ በኋላ ደግሞ ዲያቆን ሆኖ መቀጠል ይችላል ወይ? የምታውቁትን ቪዲዮ የምታው ይህንን ከአንድ 5 ሰዎች በላይ ያሉ የማውቃቸው 2 አገብቶ መጀመሪያ አገባ ፈታ። መጀመሪያ እዛኛው ቤተክርስቲያን በተክሊል አገባ። ከ1 ዓመት በኋላ ደግሞ እሷን ፈታና እዛ ቦታ ደግሞ ሄዶ በተክሊል ያገባል። ይሄ እንዴት ነው? ትክክል ነው ወይ? አያችሁት? ይሄ ነው። ሌላው አሁን ለምሳሌ ዲያቆናት ይችላል ወይ? በቃ ይህን ብቻ መለሱልኝ። ዲያቆን እንዲህ ማድረግ ይችላል ወይስ? ከዛ በኋላ ዲያቆን ማለት ማባል ይቻላል ወይ? 2 ካገባ። ሌላው በቅርብ ጊዜ የገጠመኝ ነው። እኔ አሁን ያወራሁላቸው እንድትማሩበት የቤተ ክርስቲያናችን ፈተና ምን ያህል ጥልቀት እንደሆነ እንድትረዱ ነው። የማንም ከፍ ለማድረግ ማንም ዝቅ ለማድረግ አይደለም፣ እንድንማማርበት ነው። በቅርብ በ2016 የገጠመኝ ነገር ልንገራችሁ። አንድ ቤተክርስቲያን አለ የማገለግለው። ስለዚህ ቤተክርስቲያን በሌላ ጉዳይ በሰፊው በአገልግሎቱ ጉዳይ በጣም ሰፊ ማብራሪያ ይዤ እመጣለሁ። ነገር ግን እስከዛችን ነገር ልናገር እንድትሰሙኝ ፈልጋለሁ። ሌላ ቪዲዮ ስለምሰራ በደንብ መረጃዎቹ እጄ ላይ ሲደርሱ የምናገረው። ምክንያቱም እግዚአብሔር አይወድም ውሸት በሰው ላይ መደረፍ። አንድ ዲያቆን ነበረው እያገለገለ ትዳር አማረው። ወደ ትዳር ለመግባት ሲያስብ አልኩት፣ አንተ ዲያቆን ቤተክርስቲያን ታስፈልጋለህ፣ ቤተክርስቲያንም አንተን ታስፈልጋለች። ስለዚህ በስርዓት ቤተክርስቲያነቷ አግባና ቤተክርስቲያን አገልግል አልኩት። አልሰማለኝ። ከዛ ሳምንት ይቀረዋል ሲባል ልጆች እንዲስሉኝ ሄዳችሁ ንገሩልኝ ስልጣኑን እንዳያጣ ብዬ የላኩበት። ምን አለው? ምንድን ነው ቤተክርስቲያን የምትለው እንዴ? እነ ቄስ በለ ከለ እንዴ በሰርግ አይደለ እንዴ ያገቡ? እሱም ካህኑ አይደለ እንዴ ያለው? እና ከለ ማች ነው በቤተክርስቲያን ያገባ አለና 2 ዲያቆናት 2 ካህናት ስማቸውን ጠራልኝ። ለካ እናንተ በተዋርሶ ወይም ደግሞ በትውፊት አላቸው ማለት ነው አልኩና ዝም አልኩ። አገባ፣ ጨፈረ። ከዛ በኋላ በ2ኛ ሳምንቱ ቅዳሴ ገባ መጥቶ ቄስ ገበዙን ቄስ አልኳቸው፣ ይሄ ልጅ ቅዳሴ እንዳይገባ አልኩት። ይሄ በቃ ዲያቆን አይደለም፣ ድቁና ሽሮታል፣ እንዳይገባ በሌላ አገልግሎት በአናጉስጥነት ወይም ደግሞ በዝማሬ በማንበብ እዚህ ጋር ማገልገል ይችላል። አይሆንም ስለው እኔ ምንም ማድረግ አልችልም። እሱም ቢከለክለው ያ ዲያቆን የእሱ ዘመድ ነው፣ ያ ካህን እሱ ዘመድ ነው፣ በጥፊ ይሉኛል፣ አልከለክሎም አለ። ከዛ ቀድሶ ወጣ።
እኔን ተናገረኝ። አይ ከስርዓት ቤተክርስቲያን አትበልጥልኝም አልኩትና በዛ ምክንያት ብዙ ግብግብ ተፈጠረ። አሁን ገብቶን እዚሁ ቡራዩ እኛ ባለንበት አካባቢ እኮ እዚህ ቡራዩ አንድ በሉ ለካ የእሱ ዘመድ የሆነው ካህን ደግሞ ከንሳ ልጆቹ 3 ልጆች ወልደዋል። ለካ ከሶስት ሰዎች ሶስት ልጆች ወልደዋል። ግን ካህን ነው። ስለዚህ ጉዳይ ቡራዮ ጉጄ ገፈርሳ ቤተ ክህነት ሄጄ ይሄ ቤተ ክርስቲያን ተበላሽቷል አልኳቸው። አደርሱልኝ እባካችሁ የሚሰሙኝ። አንድም የክርስትና ጉዳይ ክርስትና የሚያነሱት ክርስትና የሚያነሱ ከቤታቸው በሃይላንድ በትንሽ ሃይላንድ ውሃ ይዘው ይመጣሉ። ከዛ ዲያቆን ተንሲው ለጸሎት ይልና ካህኑ ለጸሎት ጨምርና በሃይላንድ ብቻ እንዲህ የልጅቷ ግንባር ላይ እንዲጨምሩና በቃ ክርስትና ተነስታለች። እንዲህ ነው ሰውን ሲሸውዱ የነበሩ። ዛሬ ይህንን ነገርኳቸው ለቡራዩ ጉጄ ገፈርሳ ቤተ ክህነት። አንድ በሉ አንድ በይ ነው። ከዛ በሜሮን የለም። በምንድን ነው? ቅባ ቅዱስ ነው ያለው። ቅባ ቅዱስ ታዲያ የት አለ የቀባችሁት ብዬስ ቢጠይቆ ይህ በአካል ያየቱ ቢጠይቆ አይ ቅባ ቅዱሱ ከነ ውሃ ጋር ተደባልቋል፣ ጨምሬነዋል፣ አንድ ላይ አዋህደናል። ስለዚህ ምንም አይደለም አሉ። ከዛ በቃ በእኔ ላይ ተነሱ። ከዛ ወደ ቁርባኑ ሌላ ነው፣ ሌላ ነው። እሱን ተብሎ በሌላ ጉዳይ እንመጣበታለን። ስለዚህ ምን ለማለት ፈልጌ ነው? ይሄውን ለምሳሌ አሁን አልኳቸው ገብረ ስላሴ የሚባል ቤተክርስቲያን ነው። ስርዓት የጠፋ ማንም የማይመለከታቸው እንዴ ወረዳው ሰዎቹ የሚልኩ ወይን የማያስተምሩ ወይን ስርዓት ቤተክርስቲያን አጥቆ ተናግሮ የማይመለስ ነው የሚልኩ። አሁን እንደዛ ወረዳው እንደዛ ነው የሚልክላቸው። ከዛ ገቢውን ብቻ የገባውን ገቢ ብቻ ፐርሰንቱ ብቻ መዝግበው ይመለሳል። በቃ አለቀ። እንዲህ ብዬ ቢነግራቸው ከዛ ችግር የለውም ክርስትና ችግር የለውም እንደዚህ ነው የሚነሳ አሉኝ። አንድ ካህን ጉጄ ገፈርሳ ቤተ ክህነት የሚያገለግሉ ችግር የለውም አሉ። ስለ ዲያቆን እንዲህ ያጠፍተዋል እሱን ሸፋፈኑ። ይህ ማለት ትልቅ ችግር አለ ማለት ነው በቤተ ክርስቲያን። ምክንያቱም አንድን ነገር የሚያደርግ ሰው ተመሳሳይ ነገር ሲመጣበት ይሸፍናል። ምክንያቱም እኔ እዛ ስላለው ችግር የለውም። ለምን የሰው እውነት እንዲመስልለት ማለት ነው። የቤተ ክርስቲያናችን ፈተና ብዙ ነው። በተለይ ከዚህ ከሴቶቹ ወይም ደግሞ ከጾታ ጥቃት ጋር በተገናኘ በጣም ችግር ደርሶብናል። በጣም ችግር ላይ ነች ቤተ ክርስቲያን። በጣም ታማለች ቤተ ክርስቲያን። በጣም ችግር ውስጥ ናት ቤተ ክርስቲያን። አሁን የውሸት መነኮሳት በዙባት፣ የውሸት ካህናት በዙባት፣ የውሸት ዘማሪና ሰባኪያን በዙባት። የማይኖሩበትን የማይኖሩበትን የሚያዙ ሰዎች በዝቶበታል። ስለዚህ ወደ ቀድሞ ነገር ሊመለስና አሁን እች ልጅ በሚዲያ ወጥታ ከ15 ዓመት በኋላ ከስንት ጭንቀትና ውርደት በኋላ እንደምንም ተናገረች። ያልተናገሩ ስንቶቹ አሉ? ያልተናገሩ እናንተም የምታውቋቸው ይላሉ። ሌላው በተለይ በውጭ ዓለም የምትኖሩ እህት ወንድሞቼ ጥንቃቄ አድርጉ። ሁሉም ካህን አይደለም፣ ሁሉም መምህር አይደለም፣ ሁሉም ዲያቆን አይደለም። ጥንቃቄ አድርጉ እንዳትበሉ። ብዙዎቻችሁን እያየናቸው ነው። ገንዘባችሁን ተበልታችሁ ከዛ በኋላ ደግሞ ስም ላይ ስም ተሰጥቷቸው ያላችሁ እህት ወንድሞች አላችሁ። ደግሞ ከነሱ ጋርም ሌቦች አላችሁ። ከነሱ ጋር ለነሱ የምትወግኑ አባይ ከለ እያላችሁ አባይ ከለ እያላችሁ እንደ አዲስ አበባ ጉዞ አዘጋጆች የአዲስ አበባ ጉዞ አዘጋጆች ምን ያደርጋሉ? እንደዚህ አይነት ገዳም ይነዳል ይሉና ሰዎችን ይመዘግባሉ፣ ወይም ደግሞ ደብዳቤ ያሰራጫሉ። ሰዎቹ ለጉዞ ይሄዳሉ። መንገድ ላይ ሲደርሱ የማናቆመ ሰው ይገባና እንደዚህ አይነት ቤተክርስቲያን አገልግሎት አጠረ ይልና ሰዎቹን ወደ 30,000 ቃል ያስገባቸዋል። ከዛ ገንዘቡን ሰራ ገባ ገብርኤል በኪዳነ ምሕረት እንዲምሉ አደረጋቸው። ከዛ በዚህ አካውንት ያስገቡ ብሏቸው ይርዳል።
የግሉም ማለት ነው። እንደዚህ ነው የሆናችሁት ለጠንቋይና ለመተተኛ የምትጨነቁለት አባ እከሌ እያላችሁ ለሌብነቱ ጋሻ መከታ የሆናችሁ አላችሁ። እግዚአብሔር ልቦና ይስጣችሁ። እናንተ ክርስቶስን የሚሰሉ ክርስቶስን ካልመሰላችሁ ጠንቋዩና መተተኛው እንደመሰላችሁ ነው የምትኖሩ ሰዎቹን የምታሳድዱ እህት ወንድሞቻችሁን የምታሳድዱ እህት ወንድሞቻችሁን በጥንቆላና በመተት በድግምት ያሰቃያችሁት እናንተ ከፍርዱ አታመልጡም። እግዚአብሔር ይፈርድባችኋል። እውነቴን ይፈርድባችኋል። በተለይ አሁን ብዙን ጊዜ ስለ ቤተክርስቲያንና ስለ ሰዎች በደል ይናገራለሁ። በዚህ ደስ የማይላቸው ጠንቋዮች አሉ፣ በየጊዜው በህልም የሚታዩን በየጊዜው። ስለዚህ ብንጠነቀቅ ይሻላል። እግዚአብሔር ይጠብቀን። ሁላችን እግዚአብሔር ቢጠብቀን ይሻላል።